ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? በጣም ብዙዎቻችሁ በተለያየ አጋጣሚ የጠየቃችሁኝ አንድ ጉዳይ አለ። እሱም ፖፖ ላይቭ ይባላል። ሶሻል ሚዲያ ላይ እንደምናየው በጣም ብዙ ሰዎች ይሄንን ፖፖ ላይቭ ስትሪም የተባለ ፕላትፎርም በመጠቀም ገንዘብ እየሰራን ነው የሚል የተለያየ ነገር ሰማለን። ይሄንን ነገር እውነት ትክክለኛ ነው ወይ የእውነት እዛ ጋር ገንዘብ ይሰራል ወይ የሚለውን ትክክለኛ መረጃ በዚህ ቪዲዮ እነግራችኋለን። እኔ በዚህ ጉዳይ ብዙም እውቀቱ የለኝም ወይም ሰርቼበት አላቅም። ስለዚህ ባለሙያ ጋብዘናል። ሲስተር ነች በነገራችን ላይና ለ2-3 ወር ሰራበት ነበር። እሷን ጋብዤላችኋለሁ። ትክክለኛ ኢንፎርሜሽን ተነግረናለች። የእውነት ገንዘብ ይሰራበታል ወይ የሚለውን እያንዳንዱን ነገር በዝርዝር ተነግረናለች። እንኳን ደህና መጣሽ። እንኳን ደህና ቆየ። እሺ መጀመሪያ ላለፉት 2 ወራት አካባቢ ስትሰሪበት አይቼሻለሁ። እንደውም ብዙ ጊዜ ስትጠይቂኝ ነበርና እኔ የዛኔ በደንብ አንደርስታንድ ሳታደርጊው እኔ ደግሞ ስለማላውቀው እንትን ስንል ነበርና አሁን ግን በደንብ ገብቶሻል። አይ ቲንክ ስንት ሰው አለሽ አሁን በስርሽ? ስንት ሰው አለ ይገባ? ባይዘው ኤጀንትኛ ያለሁኝ በጀመርኩት በ4 ቀኔ ምናምን ነው ኤጀንት የሆንኩትኝ። ኤጀንት ማሪፍ ልሰው ስለሆነ በደንብ እያሰራይ ስለሆነ ወደ 50 ሰው የሚጠጋ ሰው ሆስት ሆነው ተመዝግበዋል። ከዛ ደግሞ 1-2 ሰዎች ደግሞ ራሴ ኤጀንት አድርጌያለሁ ማለት ነው። ሰርተሽ ብር አውጥተሽ ቆጥረሽ ገንዘብ ተቀብለሽ ታውቂያለሽ? በደንብ። ስንት ያወጣሻል? ሁለቴ 10 ዶላር አውጥቻለሁ በቴሌ ብር። 10 ዶላር ማለት ስንት ጊዜ ሰርተሽ ማለት ነው? በየቀኑ 2 ሰዓት ጋር ላይ እቀመጣለሁ። ፓርቲ የሚባል አለ። እዛ ጋር ወንበሮች ጋር ቁጭ ብለው 2 ሰዓት ትቀመጣለህ። በየቀኑ 1 ዶላር ይሰጠኝ ነበር ጀምሬ ለ7 ቀን ያክል። ምክንያቱም እዛ ስትገባ ስትመዘገብ ኒሆስት የሚባል አለ። ኒሆስት ስትሆን አዲስ ስለመጣ ዌልካም ጊፍት አለው። ኦኬ ዌልካም ጊፍት ስላለው እዛው ፕላትፎርሙ ይሰጥሻል። ፕላትፎርሙ ነው የሚሰጠው። ባይዘው እዚህ ጋር ታስክ አለ። ታስክን ስትሰራ ፕላትፎርሙ ነው የሚከፍልክ። ስለዚህ አንድ ሰው እዛ ጋር ገብቶ በትክክል ከሰራ ገንዘብ ያገኛል። አዎ በደንብ መስራት ከሰራ በደንብ ትከፈላለህ። በትልልቆች እስከ 2 ሚሊዮን በወር የሚከፈሉ ልጆች አሉ። እኔ ስቲል እማቃቸው ብንዘረዝር ራሱ መዘርዘር የምንችላቸው ብዙ ልጆች አሉ። የሚታወቁ ሰዎች የሰሩበት። ይሄንን ግን እዚህ ጋር እንደሌሎች አሁን ቲክቶክ ጋር ምናምን እንደሚባለው መጣችሁ 100,000 ውሰዱ ምናምን እንደሚባለው አይደለም። ትሰራለህ በስነ ስርዓት ታስክህን። እዛ ጋር የሚጠበቅብን ነገር እስካደረክ ድረስ ግን ኖርማሊ በደንብ ይከፍላል። እሱን ማረጋገጥ እንችላለን። ኦኬ ስለዚህ ይሰራል። አንድ ሰው ሬጂስተር አድርጎ ከገባ በኋላ የሚከፍለው ክፍያ አለ ወይም በማንኛውም መንገድ ገንዘብ ማስፈልጋል ለመግባት? ማለት ብዙ ጊዜ እኛ ገስ ከሚሆኑ ነገሮች ምንድናቸው? ከገባሽ በኋላ ይሄን ያህል ክፈሉ እንደዚህ እናደርጋለን የሚባል ነገር አለ። አሁን ይሄ ፖፖ ላይቭ የሚባለው ጋር አንድ ሰው ገብቶ ሬጂስተር ሲያደርግ ወይም ደግሞ እንደዚህ ሰዎች ኤጀንት ነው የሚባለው ጋር ሲገባ ገንዘብ ይከፍላል? ምንም አይነት ገንዘብ አይከፍልም። ምንም አይነት ፎሎወር አያስፈልግም። አሁን ለምሳሌ ቲክቶክ ጋር ለመስራት ፎሎወር ያስፈልጋል 1000 በቃ 1000 ካልሆንክ ላይቭ ለመግባት። እዚህ ጋር ግን በተለይ ሴት ከሆንክ ፕላትፎርም ለሴቶች ብዛት ትኩረት አድርጎ ስለሚሰጥ እንደገባ ወንዶች ሌቭል 5 ስትሆን ነው ላይቭ መግባት የምትችለው። ስለዚህ ወንድና ሴት የተለያየ ነው ማለት ነው። የተለያየ ታስክ አለ። ወንዶች 15 ደቂቃ ብቻ ፓርቲ የሚባል ጋር 15 ደቂቃ ብቻ ይቀመጣሉ። 200 ኮይን የሚባል ይሰጣቸዋል። ሴቶች ግን ልክ እንደተመዘገቡ ጀምሮ ላይቭ መግባት ይችላሉ። 2 ሰዓት ይሰራሉ ላይቫቸውን። ፓርቲ ጋር 2 ሰዓት ይቀመጣሉ። ላይቭ ጋር በአንድ ሰዓት 5000፣ በአንድ ሰዓት 5000፣ 10000 10,000 ማለት 1 ዶላር ማለት ነው። ፓርቲ ጋር ደግሞ 800 ፖይንት የሚባል አለ። እሱን ይሰጠናል። አጠቃላይ ሴት ልጅ እንደተመዘገበች በስነ ስርዓት ከሰራች 100 ምናምን ይኖራታል። 100 ምናምን ፖይንት ኖርህ ማለት ደግሞ 10 ዶላር ማለት ነው። ስለዚህ ያንን ይዘህ ከፈለክ ማውጣት ትችላለህ ምንም ሳታወጣ። ካንተ ምንም ኤጀንትም ስትመዘገብ ካንተ ምንም የሚቀነስ ነገር የለም። እዚህ ጋር የሚያስፈልገው ስልክህና ፕላትፎርም በደንብ መረዳት፣ ኢንተርኔት፣ በቂ ኢንተርኔት በቃ። እሺ ለመመዝገብ ወይም ደግሞ እዛ ጋር ለመግባት የሚጠበቅበት ለምሳሌ አሁን አንድ ሰው ይሄን ማወቅ አለበት ይሄን እንትን ማለት አለበት የሚባል ነገር አለ ወይስ ፕላትፎርሙን ከተረዳውና ከገባ ማንኛውም ሰው መስራት ይችላል? ቢያንስ ማንበብ መጻፍ የሚችል ዜን በተሽ ስልክ መደወል የሚችል ሜሴጅ ማንበብ የሚችል ሰው ፕላትፎርም መጠቀም ይችላል። እንዳልኩ ለእናቶች ዲቨሎፕ የተደረገ ስለሆነ አፕሊኬሽኑ አሁን እኔ አንድ እናት ስልክ መካት የምትችል እናት ከሆነች ፖፖ ላይቭ ስትሪም እንዴት መስራት እንደምትችል እየነገርኳት መስራት ትችላለች። ላይቭ ለመግባት ቀላል ነው። ምክንያቱም አፕሎድ ዳውንሎድ የሚደረግ ነገር የለም እዚህ ጋር ላይቭ ነው ሁሉ ነገር። ለምሳሌ እኔ ላይቭ ስገባ እኔ ሆስቷ እኔ ነኝ ማለት ነው። ስለዚህ እኔ ፎሎወሮች ወይ ደግሞ እኔን ማግኘት የሚፈልጉ ሰዎች ቀጥታ እኔ ላይቭ ጋር መጣው ነው ማለት ነው። ማይክና ካሉ ማይክ ከነኩ በኋላ ማውራት እንችላለን። ኦር ደግሞ ሌላ ፒኬ የሚባል አለ በጎንና በጎን። አሁን ለምሳሌ ቲክቶክ ጋር እንትን ጌም እንደሚጫወቱት እንደዛ ይደረግና እኔ እዚህ ጋር አንተ እዚህ ጋር ሆነ እርስ በርስ እንትናላል። ያኔ ደግሞ እንዳልኩ ፒኬ የሚባል ሌላ ጨዋታ አለ እንደ ቲክቶክ። እዛ ጋር ዊን የሚባል ካሸነፍኩ 3000 ፖይንት
3000 ፖይንት እያመጣው አንተን ካሸነፍኩ 3 ጊዜ በተከታታይ በተለይ ሴቶች ካሸነፍኩ ጊፍት ይሰጠኛል 2000 ፖይንት እንደ ሪዋርድ ይሰጠኛል ማለት ነው። አንድ ሰው ፕላትፎርሙ ላይ ከገባ በኋላ ገንዘብ ሜክ የሚያደርግባቸው መንገዶች ምንድን ናቸው? አይ ሚን ላይክ እንደ ቲክቶክ ወይ ጊፍት ሲሰጠው ነው ወይም ደግሞ ፕላትፎርሙ ራሱ ይሰጠዋል ወይስ ሁለቱም ነው? ምን አይነት ነገሮች አሉ ሰው ከገባ በኋላ ገንዘብ ሜክ የሚያደርግባቸው መንገዶች? አዎ እንደ ነገሩ ፕላትፎርሙ ከቲክቶክ የተወሰነ ነገር ፊቸር ይወሰደው አለ። ኦኬ የተወሰነ ፊቸር ይወሰደው አለ። በዋነኛነት ግን እዚህ ጋር ምን አለ መሰለ ጊፍትም አለ፣ ታስክ አለ። ሲጀመር ፖፖ ላይቭ ስትሪሚንግ ታስክ ነው። ታስክ አለው ስለ ምንድነው ታስኩ? ምንድነው የሚሰራው? በቃ እኮ ነገር አሁን ሴት ከሆንክ ልክ ስልክን ከፍተህ ሬጂስተር ካደረክ በኋላ ፌስ አውተንቲኬሽን ሬጂስተር ካደረክ በኋላ ላይቭ ትገባለህ። 2 ሰዓት ላይቭ ስትገባ ማድረግ የሌለብህና ያለብህ የሚባሉት አሉ። ህጉን ከጠበቅክለት ያንን ነገር ያስቀጥለልህ 10 ሺህ እየሰጠ ይሄዳል። እስከመቼ? እስከ 7 ቀን ድረስ። ስለዚህ ታስኩ ማለት ላይቭ መግባት ነው። ላይቭ መግባት አንድ ታስክ አለው፣ ፓርቲ መግባት አለው። በቃ በዋነኛነት 2 ታስኮች ናቸው እነዚህ። ግን ላይቭ ስትገባ ማድረግ የሌለብህ ያለብህ ነገሮች አሉ። ለምሳሌ ከኋላ ማስታወቂያ ነገር አይፈቀድም፣ ስለታም ነገሮች አይፈቀዱም። አሁን እናቶች ደግሞ በተለይ ልጅ ሲያጠቡ ጡታቸው ምናምን እንደዚህ የተገላለጠ ነገር አይፈቀድም። ካንተ ውጪ ማን ሌላ ሰው መግባት የለበትም። ላይቭ ጋር ስትገባው ለምሳሌ ቲክቶክ ጋር ችግር የለውም ማለት እዚህ ጋር ግን ካንተ ሌላ ውስጥ አሻንጉሊት ድመቶች ምናምን ማንኛውም ሰው በቃ አንተ እስካን አድርጓል ፌስ አውተንቲኬሽን ማለት ነው። ፌስ አውተንቲኬሽን ስላደረገ ኤአይ ስለሆነ እሱ ዲቴክት የሚያደርገው ልክ አንተ ሰው ስታስገባ ምናምን ሲሆን ሜሴጅ ይልክልሃል። ኦኬ እንደዚህ ተጠንቀቅ ብሎ ይልክልሃል። እሱ ልክ ከተቀጣክ በኋላ ወደ 1000 ያወርድሃል። 1000 አወረደህ ማለት ሴት ልጅ ወደ 1000 ወረደሽ ማለት ምን ማለት ነው? 1000 ነው የሚሰጥክ በተከታታይ። ላይቭህን 1 ሰዓት ትሰራለህ ግዴታ በየቀኑ ዴይሊ ነው የምትሰራው። ፓርቲንም 1 ሰዓት ነው የምትሰራው። 800 ይሰጥሃል 800 ፖይንት እዚህ ጋር ደግሞ 1000። ስለዚህ እሱ ተጠራቅሞ ልክ 100,000 ሲሞላ ዊዝድሮዋል ማድረግ ትችላለህ። በቴሌ ብር፣ በኮሜርሻል ባንክ፣ ወደ ኢፔም አለ፣ ባይናንስም አለ። በተለያዩ መንገዶች ማውጣት ትችላለህ። ስለዚህ በኢትዮጵያ ፔመንት ሲስተምን በውጭም በባይናንስ በኢፔ ማውጣት ትችላለህ። አሁን ብዛት አንዳንዶች የሚያደርጋሉ መሰል ኤጀንት እንዳረግህ እንደዚህ እና ክልክፈል ምናምን የሚሉት ነገሮች እነዚህ ራሱ ውሸት ናቸው። ምክንያቱም ኤጀንት ማለት ሲጀመር አንተን አስተምሮ ወደ ትልቅ ለምሳሌ ፕላትፎርሙን አታውቅም ስትገባ እንዳልኩ ህጎች አሉ። እሱን ለመረድ እንድትረዳው አንተ ሰክሰስፉል እንድትሆን የሚያግዝ ፑሽ የሚያደርግ ሰው ማለት ነው። ያ ሰው አንቺን ፑሽ ሲያደርግ ስላገዘሽ ምን ይጠቀማል? ወይ ባንክ ስር ስለሆነ ካወቀ ትራንዛክሽን ሲፈጸም አሁን ለምሳሌ 100 ኮይን ጊፍት የሚባል አለ። እንደነገርኩ ቅድም ከቲክቶክ የሚለየው ሌላ የሚያመሳስለው ጊፍት አለው። ጊፍት ምንድነው? ኮይን ነው ጊፍት የምትሰጠው። ፖይንት ሲሆን ደግሞ ያንተ ደሞዝ ነው። ስለዚህ ጊፍት ላንተ ሲሰጥ 30% ይቆርጣል። 30% ካንተ ይቆርጥና ለኤጀንሲ ኤጀንት ከዛ ይጠቀማል። አንተ ማስተማሩ ምን ያደርጋል? ያ ኮሚሽኑ ለሱ ያስብለታል ማለት ነው። ስለዚህ በዋነኛነት ፖፖ ላይቭ ስትሪሚንግ ምን መሰለ ራሱ ካምፓኒው ኮይን ሴለር ነው። ምን ያደርጋል መሰለ አንተ ወደኔ ስትልክልኝ ጊፍት 30% ያሳውን ኮሚሽን ይወስዳል። ቲክቶክ 50% ነው። አዎ እንደዛ ነው አስቲል ይመስለኛል። ግን እዚህ ጋር ግን 30% ነው የሚወስደው። 30% ይወስዳል። እንዳልኩ በአንተ ውስጥ ላሉት ኤጀንቶቹ ዋንተ በላይ ላሉት ያከፋፍላል። ያንን የተረፈውን ራሱ ይወስዳል። ኦኬ። ስለዚህ አሁን አንድ ሰው አሁን እኔ ለምሳሌ ገብቼ ላንቺ ጊፍት አደርግሻለሁ ኢንተርቴን ልታረጊ ትችላለሽ ብቻ ላይ በላይ አይቼሽ ጊፍት ሰጥሻለሁ። የጊፍት በመስጠት የምጠቀመው ለምንድን ነው? ለምን አይ ኖ ኮይን ነው ሰጥሽ። ለምን ጊፍት ሰጥሻለሁ? ለምሳሌ አሁን ቲክቶክ ላይ ሰው ኢንተርቴን ስለሚያደርግ ነው ጊፍት የሚሰጥ። እኔ እዛ ፖፖ ላይቭ ስትሪሚንግ ላይ ገብቼ ላንቺ ሰጥሽ ላይክ ዝም ብዬ ነው የምሰጥሽ ወይስ አልገባኝም? ኢንተርቴን ስላደረገ ነው ጊፍት አይደለም። ጊፍት የምትሰጠኝ ምክንያት ምን አለ መሰለ እንዳልኩ ኮይን ሴለር ስለሆነ ግዴታ ኮይን ኤክስቼንጅ እንድትደራረግ ይፈልጋል ፕላትፎርሙ። አሁን ለምሳሌ አንተ ሌቭል እንዲያድግ ትፈልጋለህ። ሌቭላን ሆነ ኤጀንት መሆን አትችልም። ሌቭል አለው። ስለዚህ ሌቭል እንዲያድግ ስትፈልግ አንተም ጊፍት ትልክልኛለህ ለኔ እናንተ እንቀያየራለን ማለት ነው። ስለምሳሌ 100,000 ስትልክልኝ እኔም 100,000 እልክልሃለሁ። ስለዚህ አንተ ጋር 70,000 ነው ይገባል፣ እኔ ጋርም 70,000 ነው ይገባል። ፕላትፎርሙ በቃ አንተ እንዳልኩ ኮይን በተቀያየርኩ ቁጥር ሌቭልህ እያደገ ቫይራል እየሆንክ እየወጣ ትመጣለህ። እዚህ ጋርም እንደ ቲክቶክ ቫይራል የሚባል አለ። ቫይራል ስትሆን ምን መሰለ ከላይ ጋር ልክ ሰው እንደገባ እላይ ያለው ጋር ሰው ጋር ነው የሚገባው። እላይ ጋር ገባ ማለት ደግሞ አሁን እኔ ላይ ዳውንሎድ አድርጌው መማር እንዴት ነው የምሰራው ብዬ እኔ ቁጭ ብዬ ሳስተምርህ እኔ ጋር ትገባለህ። እኔ አስተምርሃለሁ፣ እዚህ ጋር ኤጀንት አድርጌ መዘግብሃለሁ። ተምረህ ስትጨርስ ደግሞ ኤጀንት አደርግሃለሁ አንተን ማለት ነው። እንደዛ ነው በቃ የሚሰራው በዋነኛነት ፖፖ ላይቭ ስትሪም ሲስተሙ በቃ በጣም ሌጋል የሆነ
ኦፊሻሊ ሰዎች የሚጠቀሙበት አይነት ፕላትፎርም ነው ማለት ነው። አዎ ፖፖ ስትል እንደኛ ሀገር ያስቃል። ስሙ ደስ አይልም። በቃ ስሙ ያስቃል። ዜን ከዛ ይዘለለ ግን ሌላው ነገር ኖርማል ነው። በቃ እንዳልኩ እስከ ሰራህ ድረስ ይከፍልሃል፣ ካልሰራህ ደግሞ አይከፍልህም። 100,000 ፖይንት ሲሆን $10 ማለት ነው በእኛ። አንድ ሰው 100,000 ፖይንት ለመድረስ በደንብ ጠንክሮ ቢሰራ ጠዋት ማታም እንደዚህ ላይ ቢገባ በስንት ቀን ያደርሷል? ሴቶች ከሆኑ 2 ሳምንት ምክንያቱም እንደነገርኩ ሴቶች ከሆንክ በቀን ስንት ነው የምትሰራ መሰለ? 11,600 ነው የምትሰራው። እንደገባክ ልክ ሬጂስተር አድርጋ ስትገባ በትክክል ከጀመርክበት ቀን ጀምሮ እስከ 7 ቀን ድረስ በትክክል 2 ሰዓት ላይቭ ፓርቲን ከሰራ እንደነገርኩ ከላይቭ 10,000 ይሰጣል፣ ከፓርቲ ደግሞ 1,600 ይሰጣል። 8 አንድ ሰዓቱን እየቆረጠ ነው የሚሰጥልክ። 1 ሰዓት ሲሞላ 5,000፣ 2 ሰዓት ሲሞላ 5,000፣ 10,000 ይኖራል ከላይቭ። ከፓርቲ ደግሞ 8,800 ትይዛለክ። ስለዚህ ሴት ልጅ ስንት ሆነ? 11,600 ትይዛለች። ስለዚህ በ7 ስናባዛው እሱን ስንት ይሆናል? 77,000 ይሆናል። 3 ቀን ከሰራሽ ድጋሚ በ10 ቀን ውስጥ በቃ 100,000 መሙላት ትችላለች። ሴቶች እስራኤልም ሆና ኦፊስ ተቀምጣም ላይቭ እየገባች በቃ ስራውን እየሰራች ጎን ለጎን ወይም ልጅም ይዝ ከሆነ ብቻ በማንኛውም ሁኔታ ሰው ሆኖ ቅድም ያልሻቸውን ነገሮች አይግቡ እንጂ ህጉን እስከተጠበቅ ድረስ ኮንሲስተንሲ ሰው መስራት ይችላል። በቃ ቢሮ አሁን እኔ ብዛቶች ቢሮ ሆነው የሚሰሩ ልጆች አውቃለሁ። እንደነገርኩ ለእናቶች በተለይ በጣም ምቹ ነው። አረብ ሀገር ሆነው የሚሰሩ ልጆች አውቃለሁ። ጠንክረህ መስራት አለበት። እዛጋ እኔ ብዙ ልጆች ሱቆቻቸውን ዘግተው የሚሰሩ ልጆች አውቃለሁ። ትኩረት ሰጠህ ከሰራህበት ትኩረት በሰጠው ቁጥር ሰው ላይቭ ጋር እየገባ ቫይራል የመሆን እየሰፋ ይመጣል። ቫይራል ሆንክ ማለት ደግሞ ብዙ ሰዎች ማግኘት ትችላለህ፣ ብዙ ሰው ተመዘገባለህ። ብዙ ሰው ተመዝግቦ ሰው ኤክስቼንጅ ባደረገ ቁጥር ደግሞ አንተ ተረካ ኮሚሽን ከፍ ይላል። ኢንቫይት ስታረግ በተለይ ሴቶችን ኢንቫይት ባደረኩ ቁጥር ደግሞ ኮሚሽኑ ኢንቫይት እነሱ ታክሳካቸውን በሰሩ ቁጥር ለአንተ እስከ 60,000 ፖይንት ይሰጥሃል። ስለዚህ እሱ እንደዛ ነው መስራት የሚችለው ማለት ነው። ሁሉም ሰው ከጀርባ ያለውን ነገር ያወራን ይመስለኛል። አሁን ደግሞ ቴክኒካሊ እንዴት ሬጂስተር አድርገን መጠቀም እንደምንችል ያለውን ስቴፕ አንድ ባንድ እናሳያችኋለን። መጀመሪያ ይሄንን ሊንክ ዲስክሪፕሽን ቦክስ ላይ አስቀምጠንላችኋል። ይሄንን ክሊክ አድርጋችሁ ትገባላችሁ። ከዛ ልክ እንደዚህ አይነት ፔጅ ይመጣላችኋል። እዚህ ጋር ዳውንሎድ ኢሚዲየትሊ የሚለውን ይሄንን ስትነኩ ወደ ፕሌይ ስቶር ያስገባችኋል። ስልካችሁ አይፎን ከሆነ ደግሞ ወደ አፕ ስቶር ያስገባችኋል። ሶ ይሄንን ክሊክ ካደረጋችሁ በኋላ ትከፍቱታላችሁ ማለት ነው። ስለዚህ ኢንስቶል የሚለውን ትነካላችሁ። ከዛ ኢንስቶል አድርጎ እስከሚጨርስ ትንሽ ተጠብቃላችሁ። እሺ ከዛ ኦፕን ታደርጉትና እንደዚህ አፕሊኬሽኑን ይከፍትላችኋል። እዚህ ጋር ሎጊን ዊዝ ጉግል ወይም ሎጊን ዊዝ ፌስቡክ የሚለውን አንዱን ትመርጣላችሁ። እናንተ የሚመቻችሁ ብዙ ጊዜ ሎጊን ዊዝ ጉግል የሚለው ስለሆነ ይሄንን ሎጊን ዊዝ ጉግል የሚለውን ትነኩና ይሄንን አክሴፕት ብላችሁ ትገባላችሁ። ሎጊን ያደረጋችሁበትን የጉግል አካውንት ያመጣላችኋል። የተመቻችሁን ትመርጣላችሁ። ከዛ እዚህ ጋር ስልክ ቁጥራችሁን ታስገባላችሁ። ከዛ ወደ ቀጣዩ ያልፍላችኋል። ይሄ ካፕቻ ስለሆነ በጣም ቀላል ነው። ይሄንን እዚህ ጋር ድራግ የሚለውን ነክታችሁ እንደዚህ ስላይድ አድርጋችሁ በትክክል እዚህ ጋር ግጥም ማድረግ አለባችሁ። እንደዚህ ካደረጋችሁ በኋላ ያው በትክክል ያልፍላችኋል። ዋትስአፕ አካውንታችሁን ቼክ ታደርጋላችሁ። ዋትስአፕ ከሌላችሁ ስልካችሁ ላይ ዋትስአፕ መጫን አለባችሁ። ከዛ በስልካችሁ 1 ደቂቃ ውስጥ ዋትስአፕ ላይ ቼክ ታደርጋላችሁ። እዚህ ጋር መጥቶልኛል የቬሪፊኬሽን ኮድ 077 ከዛ ኔክስት ትሉታላችሁ። ከዛ ይሄንን ኤክስ እናደርጋለን። ይሄን ኮንፈርም እናደርጋለን። ሎኬሽናችሁን ስለሚላችሁ ኮንፈርም ትሉትና ሎኬሽን ታበሩትላታላችሁ። ማጥራትም ትችላለህ፣ ችግር የለውም። ኦኬ ዜንሽ እነዚህ 5 ነገሮች አሉ። እነዚህ 5 ነገሮች መጀመሪያ ልንገርክ። ይሄኛው ላይቭ ለመግባት ስትፈልግ ሴቶች ከሆነ ካሁን አንተ እዚህ ጋር ላይቭ ብትለው መግባት አትችልም። ለምን? ወንድ ስለሆንክ ሌቭል 5 መድረስ ስላለብህ። ሴቶች ግን ላይቭ መግባት ይችላሉ ማለት ነው። ዜን ይሄኛው ደግሞ ቀጣይ ፓርቲ ይባላል። አሁን እዚህ ጋር ፓርቲ ማለት ደግሞ እንደነገርኩ ከታክሶች ውስጥ አንዱ ሲሆን ይሄው እነዚህ ምንድናቸው? ፓርቲ ከፍቶ የተቀመጡ ሰዎች ናቸው። ለምሳሌ እዚህ ቤት ብንገባ አየህ እዚህ ጋር እነዚህ ፓርቲ። ስለዚህ የወንድ መቀመጫ የሴት መቀመጫ አለ። እነዚህ ጎልደን ነገሮች የሴት መቀመጫ ናቸው። እነዚህ ደግሞ የወንድ መቀመጫ። ስለዚህ አንተ እነዚህ ጋር ይችን ነክተህ ገብታ 15 ደቂቃ እንደዚህ ኮንፊርም አድርገህ 15 ደቂቃ መስራት ትችላለህ። እዛ ይችኛዋ ደግሞ ምንድናት? እንዳሁን ስቶሪ ማድረግ ስትፈልግ እዚህ ጋር ፎቶ መልቀቅ ትችላለህ። እንደማንኛውም እንትን ማለት ነው። ስቶሪ ቪዲዮ ፖስት ማድረግ ነው አይቻልም። ትንሽ ደቂቃ ነው የሚቻለው፣ ግን ብዙም ፎቶ ለመልቀቅ ነው። እዚህ ጋር ደግሞ ኖቲፊኬሽን ናቸው። ማንኛውም ከሲስተሙ ኖቲፊኬሽን ሲሰጥ ስትቀጣ የሰራኸውን ፓርቲ ለምሳሌ ሪዋርድ ውሰድ ብሎ እዚህ ጋር ሰዓት ሲደርስ የሚልክልህ እዚህ ጋር ሜሴጅ ነው። ዋናው ነገር እዚህ ጋር ነው። ፕሮፋይል ነው እንደነገር 2 እዚህ ጋር
ወሳኝ ነገር እንሰራለን። የመጀመሪያው ማይ ኤጀንሲ ጋር መመዝገብ ነው። ኦኬ። ስለዚህ አንድ ሰው ልክ አካውንት ከፍቶ መጀመሪያ እቺን አምፖሏን ነክቶ ፕሮፋይል ጋር ማይ ኤጀንሲ ጋር ይገባል። ማይ ኤጀንሲ ጋር ገባ። ማይ ኤጀንሲ ጋር ገብተህ ከዛ እዚች ጋር የኔን አይዲ ትሞላለህ። 46 45 75 96 ከዛ ብርቱካን ጌትነትን ትነካና ኮንፊርም በል። ከዛ ኮንግራቹሌሽን። ከዛ እዚህ ጋር ተጠንቀቅ። አሁን ይሄን ብትወጣ ሊቭ እንዳረግ። ስለዚህ ይችን ይዘህ ነው የምትወጣው። እሱን ትመለስና አዲስ ሆስት ለኔ ተመዝግበህልኛል ማለት ነው። ከዛ ይሄው ሪዋርድ 100 ኮይን ይሰጥካል ኤጀንሲ ሲሆን። ሌላ ሁለተኛው ስቴፕ ምን አይነት ስቴፕ ነው እንደነገርኩ እዚህ ጋር አውተንቲኬሽን ጋር ቬሪፋይ ታደርጋለህ። ልክ እዚህ ጋር ስትከፍት አየው አንተ ሰርቲፋይድ ሆናል ኦልሬዲ እስካን ስለተደረክ ማለት ነው። ግን ሰርቲፋይድ ያልተደረጉ ልጆች እዚህ ጋር ጎ ትላቸዋለች። እቺን ጎ ስትላቸው ካሜራ ፎቶ ያስገባሉ። ከታች ጋር ደግሞ ስታርቱ ሰርቲፊኬት የሚላለ እሱን አስገብተው እቺን ራይት እስከምትላቸው ድረስ እስካን ይደረጋሉ። ልክ እሱን ከጨረሱ በኋላ ቀጥታ ምን ያደርጋሉ? ሴቶች ከሆኑ ላይቫቸውን መግባት ይችላሉ፣ ወንዶች ደግሞ ፓርቲያቸውን መስራት ይችላሉ። ሌላ አንድ ነገር እዚህ ጋር አሁን እዚህ ጋር ፖይንት 0 ነው ግን ዊዝድሮዋል ሜቶዶች ማየት አለብን። ዊዝድሮዋል ነው ትለዋለህ። እዚህ ጋር ምን ይመጣልሃል? እዩ ኢፔይ፣ ዩኤስዲቲ፣ ባይናንስ፣ ቴሌብር። አሁን ከዚህ ጋር ቴሌብርን ባይንድ ማድረግ ትችላለህ። ባይንድ ስታደርግ ቀጥታ 100 ሲሞላልህ አሁን ፖይንት አንተ ስላልሰራ ታስክህን እዚህ ጋር መጀመሪያ ፓስወርድ ትሰጠዋለህ። በጣም ሴኩርድ ነው ባይ ዘ ዌይ ማለት ነው። እዚህ ጋር የራስህን ፓስወርድ ሴት ታደርግለታለህ። የራስህን ፓስወርድ ከሰጠው በኋላ ቴሌብርም ከሆነ ንግድ ባንክም አሁን እዚህ ጋር 00 ነው የሚልክ። ሚኒመም ዊዝድሮዋል አማውንት ስንት ይላል? 100,000 ፖይንት ይላል። 100,000 ፖይንት ማለት ስንት ነው? እዚህ ጋር ይኸው በብር ራሱ 141 ይዘረዘር ማለት ነው። 141 ሲባዛ በ10 ስንት ነው? 1410 ብር አንድ ሰው ያወጣል ማለት ነው። ሶ ማንኛውም ሰው ለመመዝገብ ይሄንን ይመስላል። በጣም ቀላል ነው። ነገር ግን ሌላ ፈርዘር ስቴፕ መጠየቅ ከፈለጋችሁ ስክሪኑ ላይ ያስቀምጥላችሁ ዩዘር ኔም የቴሌግራም ዩዘር ኔም አለ። ቻናሉ ላይም ጆይን አድርጋችሁ ማንኛውንም ጥያቄ ኢንቦክስ ማድረግ ትችላላችሁ። ሌላ ደግሞ እዚህ ጋር ለምሳሌ አሁን እኔ በኔ ኤጀንት ውስጥ ከተመዘገባችሁ እዚህ ጋር ሰርች ታደርጉኛላችሁ። እዚች ጋር ሰርች ጋር ትሄዱና 46 45 75 96 ሰርች ስታረጉ ይሄ ብርቱካን ጌትነት እንደዚህ አድርጋችሁ ፎሎ ታደርጉኛላችሁ። ፎሎ ምልክቷን ትነኩና ፎሎ ታደርጉኛላችሁ። ዜን እዚህ ጋር ፎሎ ስታደርጉኝ ላይቭ ስገባ ኖቲፊኬሽን ይመጣላችኋል። ወይም ደግሞ እንደዚህ ሰርች አድርገው ሄሎ ብለው ቴክስት መላክ ይችላሉ። ስለዚህ እዚህ ጋር ቴክስት መላክ ትችላላችሁ። ከዛ በኋላ ማንኛውንም ጥያቄ ፐርሰናል ጥያቄዎች እንደዚህ አይነት እንዴት ነው የምሰራው ማንኛውም ግልጽ ያሆንላችሁ ጥያቄ ካለ ይሄን ቁጥር እዚህ ጋር ሰርች አድርጋችሁ በኢንቦክስ መጠየቅ ትችላላችሁ። ቴሌግራም ላይም በቮይስ መመለስ ትችላለሽ። ስለዚህ ማንኛውም ነገር ጥያቄ ካላችሁ እዚህ ጋር መጠየቅ ትችላላችሁ። ስለ ፖፑላር ስትሪሚንግ የሰራላችሁ ቪዲዮ ይሄን ይመስል ነበረ። ጥሩ እውቀት እንዳገኛችሁ እርግጠኛ ነኝ። በቀጣይ ደግሞ ሌሎች ዝርዝር ነገሮችን ይዘን እንመጣለን። ጥያቄ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ሌላ ቀጣይ ቪዲዮ መስራት ካለብን እስኪ የተሰማችሁ ነገር ኮሜንት ላይ ጻፉልኝ። በጣም አመሰግናለሁ እዚህ ድረስ መተሽ እንድትሳልሽኝ።